ኢንዱስትሪ እንደ ግብርናው ቶሎ የሚታይ አይደለም። ለምሳሌ ስንዴ ስንል በየክረምቱ በየበጋው አርሰን ወዲያ በ3 ወር በ4 ወር ይታጨዳል ይታያል። ኢንዱስትሪ ረዘም ላለ ጊዜ ይወስዳል እስኪጀምር። አንደኛ መንገድ ይፈልጋል፣ ሼዶች መገንባት አለባቸው፣ ማሽነሪ መምጣት አለበት፣ ሰው ተለይቶ መሰልጠን አለበት። ወደ ምርት ማስገባት ኢንዱስትሪን እንደ ግብርናው ቀላል አይደለም። አንዴ ግን መስመር ከያዘ እና ወደ ገበያ ከወጣ በኋላ ደግሞ ኢንዱስትሪው የሚያስገኘው ገቢ ከግብርናው ጋር አይወዳደርም እና ኢትዮጵያ ውስጥ ባለፉት 4-5 ዓመታት ኢንዱስትሪ ስንከተል የነበረው አፕሮች በመንግስት ዕዳ የሚገነቡ ኢንዱስትሪያል ፓርኮች ከሚያስገኙት ጥቅም በላይ ወጪያቸው የበዛ ነው። ብዙ ኢንቨስት እናደርጋለን፣ በዛ ልክ ደግሞ ሃርቨስት እናደርግ። ምክንያቱም አንድ ኢንዱስትሪያሊስት ኢትዮጵያ ሲመጣ ለ76 ዓመት የታክስ እፎይታ ስጡኝ ይላል። ወዲያው ታክስ አይከፍልም። ጥቅም የሚገኝበት ውሎ አድሮ ነው። ውሎ አድሮ ጥቅም ለሚገኝበት ነገር ብር ተበደረን በውጭ ምንዛሬ ኢንቨስት እናደርግ በአጭር ጊዜ ውስጥ ፍሬው አይታይም። እዚህ ግን እኛ አልተበደርንበትም። ፕራይቬት ሴክተር ነው መሰረተ ልማቱን የገነባው። እኛ ኢነርጂ እናቀርባለን፣ መሬት እናዘጋጃለን፣ ቢሮክራሲው ጫና እንዳይፈጥርባቸው ክትትል እናደርጋለን። በመንገድ ምርቶቻቸው እንዲወጡ መሰረተ ልማቶች እንዘረጋለን። ይሄንን ካደረግንና የኢንዱስትሪውን ሰላም ከጠበቅንላቸው በእነሱ ኢንቨስትመንት ብዙ ልምድ፣ ብዙ ዕውቀት እና ብዙ ሀገራዊ አቅም የሚፈጠር ስራ ይሰራል። በጣም ሰፋፊ ሼዶች፣ ኢንዱስትሪያል ኮምፕሌክሶች ላለፉት ዓመታት ሲሰራባቸው የነበሩ አሁን ወደ ምርት ገብተዋል። በሺ የሚቆጠሩ ፋብሪካዎች ስራ ይጀምሩ ነው። በመቶ አይደለም፣ በሺ የሚቆጠሩ ፋብሪካዎች ዛሰበት አካባቢ ብንሄድ፣ ገላን አካባቢ ብንሄድ አሉ እንደዚህ አይነት ኮምፕሌክሶች። ባለፉት ዓመታት መሬት ሲሰጣቸው ሰው ሲያስተምሩ ሼድ ሲሰሩ የነበሩ አሁን ደግሞ ወደ ምርት እየገቡ ያሉ ኢንዱስትሪያል ኮምፕሌክሶች አሉ። ይህ ስራ ኢንዱስትሪው ለኢትዮጵያ ማክሮ ኢኮኖሚ መሻሻል አንዱ መሰረት ነው ያልነውን ነገር የምናሳካበት ነው። ኢንዱስትሪ ጊዜ ቢወስድም አድካሚ ቢሆንም ገንዘብ ጠያቂ ቢሆንም ባለፉት ዓመታት የሰራናቸው ስራዎች በከፍተኛ ደረጃ ወደ ውጤት የሚያመሩበት ደረጃ ደርሰዋል። ብዙዎቹ ኢንዱስትሪዎች ወደ ማምረት እየገቡ ስለሆነ እና ኢንዱስትሪ ላይ የነበረው እንቅስቃሴና ለውጥ በተለይ በማክሮ ኢኮኖሚክ ቲሙ ስትሪንግ ኮሚቴ ተቋቁሞ እያንዳንዱ ኢንዱስትሪ ተለይቶ በሴክተር የምግብ፣ የመጠጥ፣ የጨርቃ ጨርቅ እየተባለ ተለይቶ የተደረገላቸው ድጋፍ ኢንዱስትሪን ለማወቅና ለመምራትም አግዟል። እነሱም ደግሞ ተደግፈው ምርታማ እንዲሆኑ እድል ሰጥቷል። ደግፋልን ያላቸው ኢንዱስትሪዎች ከጠበቅነው በላይ በጣም ጥሩ የሚባል ስራ ማሳየት ጀምረዋል። ይሄ ለትውልድ ተስፋ ነው። ኢትዮጵያ የኢንዱስትሪያል ሀገር እንድትሆን ግብአት ስላለን፣ የሰው ኃይል ስላለን፣ ማምረት ስለምንችል ወደ ገበያ ለማውጣት ብቻ ሳይሆን እኛችን ገበያ ስለሆን ኢኮኖሚያችን በማነቃቃት ረገድ ያለው ሚና በጣም ከፍተኛ ነው። እንግዲህ የኢትዮጵያ ኢኮኖሚ ባለፉት 5 ዓመታት ጂዲፒ ደብል አደረገ፣ ከኢስት አፍሪካ አንደኛ ሆነ፣ ከሰብሳራ ሶስተኛ ሆነ ሲባል አባባል አይደለም፣ የሚታይ የሚጨበጥ ነው። የኢትዮጵያ ኢኮኖሚ አሁን ባለበት ደረጃ ተነቃቅቶ አያውቅም። ምንም ጥርጥር የሌለው በከፍተኛ ደረጃ በለየናቸው ሴክተሮች ኢኮኖሚያችንን መልቲፕላይ የሚያደርጉ የሥራ መንገድ ተከተል እየተነቃቃ ነው ያለው። እየተነቃቃ ነው ያለው ማለት የኢትዮጵያ ኢኮኖሚ አድጎ አበቃለት ማለት አይደለም። ከተኛበት ስታግናንት ከነበረው ሁኔታ ማኮብኮብ ጀምሯል። ገና አልተነሳም፣ ማኮብኮብ ጀምሯል። አንዴ ከተነሳ በኋላ ግን ያ እየተሰናሰለ ስለሚቀጥል በብዙ መልኩ ውጤቱን እናያለን።